የምመኛት ኢትዮጵያ ሰው በዘሩ ሳይሆን በስራው የሚከበርባት ኢትዮጵያ ነው። ኃይሉ በፈረስ ስማቸው አባታጠቅ በወታደራዊ ስማቸው ደግሞ መይሳው ካሳ ተብለው የሚታወቁ የ19ኛው መቶ ክፍለ ዘመን ባለ ራዕይ ንጉሠ ነገሥት ናቸው። ከጥቂት ዓመታት በፊት አጼ ቴዎድሮስ ተመልሰው ቢመጡ ትተዋት የሄዱትን ጎንደር ያገኟታል እንዳላልን ሁሉ አሁን ደግሞ የህልማቸውና ሀገር የማበልጸግ ዓላማቸው መስመር ይዞ ባዩልን ማለት ጀምረናል። ያወግላል ጎንበርን ያፈራ ላይናማ የኢትዮጵያ አንድነት የመመስረት ራዕያቸውን ሰንቀው የተነሱት ለጀግናችን እልል ያሉት ይመጣቸው ያሰማል። መይሳው ከጋፋት መቅደላ መድፍ ያስጎተተው በጣና ላይ ታንኳ ያሳፈፈው ከውጭ ሀገር ሰዎች ስልጣኔን ብሎ የተራበው ትልቅና የበለጸገች ኢትዮጵያን ለመፍጠር ነው። እንደ መንግስት ያቺን ኢትዮጵያን ማየት እንፈልጋለን። ያለን ፍላጎት ብቻ አይደለም፣ የአባቶቻችን ታሪክ ለመድገምና ታላቋን ኢትዮጵያ ለመፍጠር እየሰራን ነው። ኢትዮጵያ የበለጸገ ሀገር ለመፍጠር የምትሰራው ስራና ጥረት አንድ ማሳያ ጎንደር ናት። ጎንደር ከታሪኳ የምትስማማ ታሪኳን የምትመጥን ዘመናዊ ከተማ ለማድረግ ሌት ተቀን ስራ ጀምረናል። ከጥቂት ዓመታት በፊት አጼ ቴዎድሮስ ተመልሰው ቢመጡ ትተዋት የሄዱትን ጎንደር ያገኟታል እንዳላልን ሁሉ አሁን ደግሞ የህልማቸውና ሀገር የማበልጸግ ዓላማቸው መስመር ይዞ ባዩልን ማለት ጀምረናል። ውድ የከተማችን ነዋሪዎች፣ ውድ የኢትዮጵያ ልጆች፣ አብሮ ለአንድነት መቆም መነጠል ሳይሆን መደመር፣ አብሮ ለኢትዮጵያ ብልጽግና መቆም
በጋራ መስራት የሚያስፈልግበት ወቅት ላይ ነው። የከተማችን ነዋሪዎች፣ የጎንደር ወዳጆች፣ መላ ኢትዮጵያውያን የዘንድሮውን የዳግማዊ አፄ ቴዎድሮስ ልደት በዓል ስናከብር የምናበስረው ታላቅ ነገር የዚህን ዘመኑን ቀድሞ የተፈጠረ ንጉስ መታሰቢያ ግዙፍ ሐውልት በከተማችን ከፍተኛ ቦታ ላይ በማኖር ልንሰራ ያሰብነው ፕሮጀክት ይፋ በማድረግ ነው። ይህ ፕሮጀክት አንድም ለጎንደር ተጨማሪ ግዙፍ የቱሪስት መስህብና የዚህ ዘመን አሻራ በመሆን ያገለግላል። ፕሮጀክቱ በብራዚሉ ሪዮ ዲ ጄኔሮ እንደሚገኘው ቤዛው ክርስቶስ የተባለ አርት ዲኮ ሐውልት አይነት ሲሆን በርካታ ተጨማሪ ሐሳቦችን የያዘ ልማት ነው። ፕሮጀክቱ ለከተማችን ውበት ተጨማሪ መልከታና የገቢ ምንጭ ይፈጥራል። ከዚህ ባለፈ ይህ ፕሮጀክት ታላቁን ንጉስ ከፍ ባለ ቦታ አቁሞ ሁሌም ስለ አንድነትና ስለ መሰልጠን የሚሰከሰኩ ትውልድ ለመፍጠር የሚረዳ ማነቃቂያም ይሆናል። በዚህ አግባብ ከከተማችን ህዝብና በመላው ዓለምና ሀገራችን ከሚኖሩ የጎንደር ወዳጆች ጋር በመተባበር እውን የምናደርገውን ፕሮጀክት በዛሬው ዕለት አብስረናል። በዚህ አጋጣሚ ለከተማችን ልማት አጋር ለሆናችሁ ሁሉ ምስጋናችን እናቀርባለን። በዳግማዊ ቴዎድሮስ ልደት የምናበስረው የጎንደር የወርሃ ጥር ድባብ እንደደመቀ ይቀጥላል። ይህ የታላቁ ንጉስ ልደት ጎንደርን ዳግም ወልደን መልካም ነገር በምናይበት በዚህ ወቅት መከበሩ ልዩ ትርጉም ይሰጠናል። በድጋሚ እንኳን አደረሳችሁ ለማለት እወዳለሁ። ያበቅላል ዘንበል ያፈራ ላይ ናማ ዘራፉን ቆየመስ የፍቅረው ድማ አኔጋም የጋሜ አኔጋም የጋሜ አኔጋም የጋሜ አኮመን ዘንበል እሺ አይችልን ወይ ማማ ጎንደር 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 እምዬ ጎንደር 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 የፋሲል መዲና የቴዎድሮስ አገር ለምለሚቱ ጎንደር የጎንደር ጎንደር ጎንደር ውቢቷ ጎንደር 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 የቴዎድሮስ አገር የመይሳው ካሳ አለኛ ደረሳ ሳይ ጎንደርን አልሰጠሽ የቴዎድሮስ ነው፣ ጎጃምን አልሰጠሽ አበላይ ዘለቀ ነው፣ ወሎን እንዳልሰጠሽ ንጉሥ ሚካኤል ነው፣ ሸዋን እንዳልሰጠሽ የአፄ ምኒልክ ነው፣ አፋርን አልሰጠሽ የሱልጣን አሊ ነው፣ ጅማን እንዳልሰጠሽ የአባ ጅፋር ነው፣ ኢትዮጵያን አልሰጠሽ መቀበሪያዬ ነው፣ ቁጭ በይ ከልቤ አገርሽ እሱ ነው። እኔ ጋምዬ ጋሜ እኔ ጋምዬ ጋሜ እኔ ጋምዬ ጋሜ እኔ ጋምዬ ጋሜ እኮ እንግዲህ ጎንደር አረጀ ቸካርኩስ አንቺ ነን ወይ እዚህ ሰይ ኃይሉ በፈረስ ስማቸው አባታጠቅ በወታደራዊ ስማቸው ደግሞ መይሳው ካሳ ተብለው የሚታወቁ የ19ኛው መቶ ክፍለ ዘመን ባለ ራዕይ ንጉሠ ነገሥት ናቸው። ዳግማዊ አፄ ቴዎድሮስ ከአባታቸው ከኃይሉ ወልደ ጊዮርጊስና ከእናታቸው ከወይዘሮ አትጠገብ ጥር 6 ቀን 1811 ዓመተ ምህረት በዛሬዋ ቀን ነው የተወለዱት። የተወለዱበት ዘመን እንግዲህ ሀገራችን በባላባቶች ተከፋፍላ በምትመራበት በዘመነ መሳፍንት ወቅት እንደነበረ የተለያዩ የታሪክ ድርሳናት ያወሳሉ። አፄ ቴዎድሮስ የአብነት ትምህርት መማራቸው እንደዚሁም ደግሞ ከአጎታቸው ጋር በመሆን ከአጎታቸው ከጎሹ ዘውዴ ጋር በመሆን በአፍላ እድሜያቸው
እንግዲህ ወደ ጦርነት ልምምድ መለማመዳቸው እንደዚሁም ደግሞ የአብነት ትምህርት መቅሰማቸው ጥበብንና ጀግንነትን እንዲቀስሙ እንደዚሁም ደግሞ እንዲተጉ እንዳገዛቸው ይነገራል። በወጣትነታቸው ብዙ ጀብዶችን እንዲፈጽሙ ምክንያት እንደሆናቸው ነው የሚነገረው። ብዙ ጀብዶችን በመፈጸማቸው ዝነኛ ከመሆናቸው በተጨማሪ በደጃዝማችነት ማዕረግ የቋራ አስተዳዳሪ ሆነው ተሹመው ነበረ። አጼ ቴዎድሮስ በ1844 አጠቃላይ የዘመነ መሳፍንት ስርዓት ለኢትዮጵያ እንደማይጠቅም ስለተረዱ ስርዓቱን ለማስተካከል ቆርጠው ተነስተዋል። በመጨረሻም ተሳክቶላቸዋል። የካቲት 3 1844 ዓ.ም ኢትዮጵያን አንድ በማድረግ ዳግማዊ አጼ ቴዎድሮስ ተብለው የኢትዮጵያ ንጉሠ ነገሥት ሆነዋል። አጼ ቴዎድሮስ በዘመነ ንግስናቸው ሀገራችንን ከፍ የሚያደርጉ ተግባራትን ከውነዋል። በጥቂቱ ባርነትን የሚያግድ አዋጅ ደንግገዋል። የመጀመሪያውን የመንገድ ግንባታም ያስጀመሩ ንጉሠ ነገሥት ናቸው። የአማርኛ ቋንቋ አሁን የምንናገረው የምንጽፍበትን ቋንቋ የጽህፈትና የመንግስታቸው ስርዓት እንዲሆን ቋንቋውን አድርገዋል። ቋሚ ወታደራዊ መዋቅር በመዘርጋትም የራሳቸውን ጉልህ የሆነ አስተዋጽኦ አበርክተዋል። የማዕረግ ስያሜዎችን በመስጣትም እንግዲህ ፈርቀዳጅ የሆኑ ንጉሠ ነገሥት ናቸው። ንግድ እንዲስፋፋ፣ የኢንዱስትሪ መንደር እንዲመሰረት ጋፋት ተጠቃሽ ነው። ፍትህ እንዲሰፍን፣ ጥበባዊ ስራዎች እንዲበራከቱ እንደዚሁም ደግሞ ማዕከላዊ መንግስት ወይም ደግሞ ማዕከላዊ ስርዓት እንዲስፋፋ ከፍተኛ አስተዋጽኦ አድርገዋል። ንጉሠ ነገሥቱ በመጨረሻም ለህይወታቸው ሳይሳሱ የሀገራችን ዳር ደንበርን ለማስከበር ብዙ የደከሙ ንጉሠ ነገሥት ናቸው። የኢትዮጵያን ሉዓላዊነት ከማስጠበቅ በተጨማሪ በዓለም ልዕለ ኃያል የሆነች ሀገር እንድትሆን ለማድረግ ብዙ ደክመዋል። ለዛም ነው ባለቅኔዎች ታጠቅ ብሎ ፈረስ፣ ካሳ ብሎ ስም፣ አርብ አርብ ይሸበራል ኢየሩሳሌም በማለት የሚያወድሷቸው። በመጋቢት ወር 1860 ዓ.ም የእንግሊዝ መንግስት ሮበርት ናፒየርን በመላክ በጊዜው እጅግ ዘመናዊ ጦር መሳሪያ የታጠቀ ጦር አደራጅቶ አውሮፓውያን እስረኞችን ለማስፈታት ጦር ልኮ ነበረ። በወቅቱ በዘመኑ የባለራዕዩን ንጉስ አመለካከት ራዕይ እንደዚሁም ደግሞ የቀደመ አስተሳሰብ ለመደገፍ ባለመቻሉ እንደዚሁም ደግሞ ከውስጥ ሽኩቻዎች በመባረከታቸው ምክንያት የእንግሊዝ ወራሪ ኃይል የንጉሱን ጦር እንግዲህ ጉዳት እንዲደርስበት ማድረግ ችሏል። የዘመናዊ ኢትዮጵያ መሰረት ጣይ ዳግማዊ አጼ ቴዎድሮስ ስለ ኢትዮጵያ ክብር፣ ነፃነትና ሉዓላዊነት ሲሉ እጃቸውን ለእንግሊዝ ጦር ከሚሰጡ ሞታቸውን በመምረጥ ሚያዝያ 1860 ዓ.ም ሽጉጣቸውን ጠጥተው በመሰዋት ዓለም ያወቀውና ያደነቀውን አንጸባራቂ የታሪካችን አንዱ አካል የሆነውን ዛሬ እየዘከርን የምንገኘውን የእሳቸውን ልደት እንድናከብርም የሚያደርግ ገድል ፈጽመዋል። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። ገደልን እንዳይሉ ሞተው አገኟቸው፣ ማረክን እንዳይሉ ሰው የለ በእጃቸው። ምናሉ እንግሊዞች ሲገቡ ሀገራቸው። አመሰግናለሁ።